ቀን ያለበትን ኦሪጂናል ስክሪንሻት እንድትልክልኝ ብቻ ነው የምፈልገው። እሱን ሁለቱም ብቻ እንድታሳየን ነው የምፈልገው። በተረፈ ማትተማመኑ ከሆነ ቀጥታ ሄዳችሁ በኤምባሲ ተካሰሱ። ባልና ሚስት ናችሁ። እሷ ምን ብላለች መሰለ? ብሩን የሰጠሁትኝ ለኢቃማ እንዲያሰራልኝ ሳይሆን ባሌ ስለሆነ ላግዘው ነው ብላለች። ኦኬ ለምንድን ነው? እሺ አንዴ ሸርጠት ብሏል። አልሐምዱሊላህ። አንዴ ምን መሰለሽ ሸቡዬ፣ አሁን ማለት ነው ወረቀት አላችሁ አለች። አንቺ ወረቀት የለኝም እኔ ስለ ሙስሊምና ሃይማኖት ምንም የማውቅ ታሪክ የለም። ገባሽ? ወረቀት ግዴታ ነው ግዴታ አይደለም ምንም የማውቅ ታሪክ የለም። ምስክሮቹን ማስጠራት ትችያለሽ። ኤምባሲ ሼኮቹ ነው ያፈራረሟችሁ። ሼኮቹ እነሱን ኤምባሲ ማስጠራት ትችያለሽ፣ ወረቀት ባይኖራችሁም። ግን መፈራረም ማለት እኮ ወረቀት ላይ መፈረም ብሎ ሼኮቹ ቁጭ ብለው ሚስትህ ናት ባለት ናት በአፋቸው ነው የሚሉት። ወረቀት የለም አልፈረምሽም፣ ምንም ወረቀት የለም እኮ ወረቀት የለም። እንደዛ ነው ዴዲካ የሚታስ ታዲያ ይታሰርበት ወረቀት የታል ታዲያ? ወረቀት ከሌለ ምንድን ነው ፊርማ የሚባለው? ለሀገሩ ህግ ማለት ነው። ኢትዮጵያ ላይ ማንም ፊርማ ያለውም ለምሳሌ ኢትዮጵያ ላይ ማለት ነው 2 ያግባ 3 ወረቀት የለውም። ግን የሰው ሀገር ስትሆኚ ለሀገሩ ህግ ወረቀት ያስፈልጋል። ገሲማ ኢትዮጵያ ያለ ወረቀት ታዲያ ባሌነቱን በምንድን ነው ማረጋግጠው? ገሲማ ኖ ኢትዮጵያ ላይ ራሱ ባለቤት እናቶቻችን እና አባቶቻችን በወረቀት እነሱ የድሮ ናቸው። አሁን በዚህ ዘመን ኢትዮጵያ ውስጥ ወረቀት ከሌለኝ ፊርማ ከሌለኝ ባሌነቱን ሰነድ በምንድን ነው ባሌ መሆኑን እሱ ማረጋግጠው? ወይ እኔ ሚስቱ መሆኔን አላውቅም። እንግዲህ እኔ የድሮውን ነው የምናውቀው። ቆይተናል። ወይ ጉድ! እናንተ ያለ ወረቀት ከባድ ነው። እሺ ሼኩ አፈራርሞ በቃ ሼኩ በአፉ ብቻ። አንቺ ምን ብሎ ጠየቀሽ? እስኪ ሼኩ ንገሪኝ መሪምዬ። ምን አልሸብዬ? ሼኩ ምን ብሎ ጠየቀሽ? ይዛለት አንቺ ሙባረክን ማግባት ትፈልጊያለሽ ወይ በፈቃድሽ ብሎ ጠየቀሽ? አዎ እንደዚህ ነው ጠየቀን። አዎ አልኩ። ከዛ በኋላ የያዘው የሆነ ኪታብ ነገር ደብተር ነገር ምንም አልያዘም። ቁርአን አለ ማላችን ቁርአን አለ። ከዛ በቁርአን ማላችሁ አይደለም ሰውየው ቁርአን ተቀራ። ከዛ በኋላ ዱዓ ያረገ። ከዛ በኋላ በቃ የሆነ ነገር ብዙ ነገር ነው አወራን። ከዛ ንካታ ስነራ ምናምን አለኝ። እሺ አልኩኝ። እሱ በግዴታ አይደለም በፍላጎት ነው ንካሰር ነው። ግን እኔ ወረቀት ይኖራል አይኖርም ምናምን ስለ ሙስሊምና ሃይማኖት የማውቅ ነገር የለም። የኛ ግን አውቃለሁ የኦርቶዶክሶች ማለት ነው በቅርብ ስለመጣሁ። እሺ እንግዲህ ስለዚህ አሁን ሙባረክ ቤቱ ሲደርስ ቮይሱን ያሰማን እና የእንትኑን በተረፈ ትሄዱና ኤምባሲ እዚህ ጋር ተማምናችሁ ታርቃችሁ እኛ ልናስታርቃችሁ ነበር። ታርቃችሁ መለያየት ካልፈለጋችሁ ቀጥታ ሄዳችሁ ኤምባሲም ሆነ ፖሊስ ጣቢያም ሆነ የሚመለከተው አካል ጋር ተካሳችሁ። አሁን እኔ ማለት ነው እሱ ለምንድን ነው ይሄን አልቆየ ወረቀቴ ምንድን ነው ምክንያቱ ምንድን ነው? እስኪ አሁን እኔ 9 ብር ስለሌለው ሰጥቻለሁ አለኝ እኮ ሰጥቻለሁ፣ ለጎደኛዬ ሰጥቻለሁ 3100 ብር ሰጥቻለሁ አለኝ። ኬት አምጥቶ ሰጠ? እኔ እንጃ። አንቺ ከሰጠሽው ላይ ነው? እኔ አይደለም እሱ ነው ሰጠው። እሱ እኔ አይደለም። ኬት አምጥቶ ሰጠ? አንቺ ከሰጠሽው ላይ እኔ ምን ያውቃለሁ? ግን እሱ እንደዚህ ነው አለኝ። ኦኬ ኬት አምጥቶ ሰጠ ስልሽ ታዲያ እንዴት እኔ እንጃት ያለሽ 9000 ሪያል አንቺ እሱ ነው አለኝ። ሰጥቻለሁ ለጓደኛዬ 1100 ብር ሰጥቻለሁ አለ። ኦኬ እሺ እና ለምን ቆየ? ይሄና ለምን ቆየ? ሙባረክ ወና 40 ደቂቃ ከፊት ያለ ኦኬ አልታረቅም አሉ። እኛ ምን እናድርግ? አልታረቅም። ሙባረክ ካላመነች እኔ ብሩን እንዳልሰጠችኝ ካላመነች አልታረቅም፣ ካመነች ታረቃለሁ ብሏል። ስለዚህ ምን ይደረግ? እሷ ደግሞ እኔ ማምንለት ሐቁን ማውጣለት አይዲያ ሰርቶ ቤት ተከራይቶ ሲያስቀምጠኝ ነው አለች። አለቀ። ይሄን በዚህ የተቋጨው ነገር አይ ኖ። እኔ ደግሞ እርጉዝ እንዳትሆን ደግሞ ልቤ ፈርቷል። እያቅለሸለሻት ነው። ስለዚህ ሙባረክ በቃ አንተ ለምን ላሽ ነካት አላልኩም። አንቋጣላ አላልኩም። አይዴን ካሰራልኝ ያለው ነገር ካስተካከለኝ ባሌ ስለሆነ እኔ ባሌ ነው ብዬ ነው ሰጠሁት አይደል? ባሌ ነው ብዬ የሰጠሁት ሐቁን አውጣለታለሁ አላልሽም? ከአይዲን አሰርቶ ቤት ተከራይቶ ካስቀመጠ እንደበጠበጠች ነው አንቺ ያስተካከልሽላት። ያለው ነገር እናወራለን። ግን መጀመሪያ አይዲን ያለው ነገር ልታውሩት ምን ለምሳሌ ያለው ነገር ምን
ምን ይቀራል ያልተወራ እዚህ ጋር? ምን አለ የቀረ ያልተወራ? ያለውን እናወራለን። አይዲያ ሰርቶ ቤት ተከራይቶ ያለውን እናወራለን የምትዩ እዚህ ጋር ያልተወራ የቀረ ምን አለ የምታወሩት? እኔ እና እሱ አሁን እሱ አይዲን ካልጨረሰ ያለው ነገር ካስተካከለ ስለ ብርም ጉዳይ ስለ ወርቅም ጉዳይ እሱ ባሌ ስለሆነ በውስጥ እንጨርሳለን ብዬ ነው እኔ አሰብኩት። ገባሽ? ኖ እዚህ ጋር እንደተናገርሽው እዚህ ጋር ነገር የለም። እዚሁ ነው እንጂ ማለት ያለው ውስጥ የሚኬድ ነገር ምን አለ? ሁሉ ነገር ነው መወራት ያለበት። ካልሄደ ደግሞ በቃ እኔ አሁን የሚፈልገው አይዴ ብቻ ነው የሚፈልገው። አይዴ ምንድን ነው እኔ የማሰራው አይዲ የለም። አይዴ ነው የሚፈልገው። አዎ፣ ስለዚህ አይዲሽን እንዲያሰራልሽ ማሬ ኤምባሲ ሂጂና ክሰሹ ማሬ። ባሌ በሼኮችን ጥሪያቸው ኤምባሲና ፖሊስ ጣቢያ አልገባሽም። ኤምባሲ ማለት ኢትዮጵያ ነው። ለእነሱ ሲስተም ውስጥ ነው አለ። ለእኔ ወረቀት ለእነሱ ሲስተም ውስጥ ነው አለ። እኔ አሁንም ወረቀት ሌላ ቦታ ይዤ ወረቀት እሰራለሁ ካልኩኝ መስራት አይችልም። ምክንያቱ ለእነሱ ሲስተም ውስጥ ነው አለ። ለዛ እኮ ነው ማሪ፣ ለዛ እኮ ነው ኤምባሲ ሄደሽ ክሰሹ እኮ የምልሽ የእኔ እናት። ኤምባሲ ኢቃማ አያስፈልግም፣ ቀራማ ምናምን አያገባቸውም። ኤምባሲ ኢትዮጵያ ናቸው እነሱ። እሱ ደግሞ እኮ ብዙ ፕሮሰስ ነው አለ። እንዴ እኔ እኮ መፍትሄ እፈልጋለሁ ብዬ ነው መጣሁት አንቺ ጋር እና ምን ላድርግልሽ እኔ ውዴ? ከህዝቡ ብር ሰብስቤ ላሰራልሽ ኢቃማ ምንድን ነው የምትይኝ እንዴ? መፍትሄውን እኮ እየነገርኩሽ ነው። መፍትሄ ወደ ኤምባሲ እየመራውሽ እኮ ነው። ካልተማመናችሁ እናንተ ለመተማመን ሁለታችሁም ካልተማመናችሁ ለመተማመን ሄደሽ ኤምባሲ፣ እነዛ ደግሞ ኃላፊነት ወስደው ያፈራረሙሽን ሼኮች ይዘሽ ኤምባሲ ሂጂ። ምስክር ይሁኑሽ። መቼም አይክዱም። ሼኮ ነው አይደል? ሚስቱ ለመሆንሽ አይክዱም። እሱም ሚስትነቱን አልካደም፣ ባልነቱን አልካደም። አንቺ አንዴ ሰጠችዋለሁ፣ አንዴ እንደዚህ 19,000 ድርሃም ከኢትዮጵያ ይዤ መጥቼ ምናምን ትያለሽ። ማስረጃ ቢኖርሽ ኖሮ አንለቀውም። እኛ ደረሰኝ ቢኖርሽ የሆነ ነገር ቢኖርሽ አንለቀውም። ብዙ ነገር ነው። ላይቭ ሪከርዱን አውጣና ለራስሽ ዋትሳፕ ላይ ልግሻለሁ። ብዙ ነገር ነው። ሀሳብሽን ቶሎ ቶሎ ትቀያለሽ። እኔ እንዴት ብዬ ነው ለማስረጃ የምሰጠው? እንዴ ባሌ ነው እኮ ባሌ። ማሬ ነውልሽ። መታረቅ ትፈልጋላችሁ? ታረቁ። አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ። 4 ነጥብ ዘጋን። እዚህ ነው የምንጨርሰው። የሚፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው። አዎ እኔ አይዴ ስለምፈልግ እዚህ ነው የምንጨርሰው። አምባሲ ሄጄ መከሰስ እኔ አቅም የለኝም። ምክንያቱ አሁን 3 ወር ነው እኔ ስራም አልሰራሁም። ለመሄድ ስትጨርሻ እናንተ ስትጣበሱ አማክራችሁናል። ለማን እኛን አማክራችሁናል። ሙባረክን ልጠብስ ነው፣ አብሬው ልኖር ነው፣ ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁናል። እንዴ ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ ስንት አይነት ጉድ አለ። እና እዚሁ ነው የምጨርሰው። ተማመኑና ታረቁ። ህዝቡ ታረቁ እያላችሁ ነው ኮመንት ላይ ታረቁ። አቢባ ጋር ከሄድሽ አቢባ እኮ በመረጃ እና በማስረጃ የምትሄድ ሴት አቢባ ጋር ከሄድሽ በቃ እዚህ ጋር አምጣ የምትይውን ነገር አይደለም። እኔ እናንተ ባልና ሚስት ስለሆነን ማለት ነው። አሁን እኛ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ምክንያቱም ምንም አይነት ከሁለታችሁ ምንም አይነት ማስረጃ ስለሌለ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ስለዚህ ሊዳኛችሁ የሚችለው ፍርድ ቤት ወስዶ በቁራን ያስምላችኋል። እዚህ ጋር ሼክ የለም በቁራን የሚያስምላችሁ። ሄዳችሁ በቁራን ማሉ። ተማምናችሁ የምትታረቁ ከሆነ ተታረቁ። መድረኩ በህግ ያልቅልናል። በቃ በህግ ነው የሚያልቅ። አንታረቅም ካላችሁ ደግሞ እንግዲህ የሚበጃችሁን እናንተ ታውቃላችሁ። አሁን በአሁኑ ሰዓት እኮ ነው ብዬ ምን መሰለሽ፣ በአሁኑ ሰዓት እኔ 3 ወር ስራ አልሰራሁም ብዬልሻለሁ። ማንም ሰው ያውቃል፣ እሱም ያውቃል። ገባሽ? ኤምባሲ መሄድ ገንዘብ ያስፈልጋል። ኦኬ ብዙ ነገር ነው አለ። ስለዛ እኔ ትራንስፖርቷን ኤምባሲ የምትሄድበትን ማርያምዬ ኤምባሲ የምትሄድበትን ብር እንስጥሽ፣ የትራንስፖርት ምናምን እንስጥሽ፣ እናዋጣለሽ። እዚህ ነው የምጨርሰው ስላልኩ ካልኩኝ ለዛ ብዬ ነው። ገባሽ? ምክንያቱ እንትና እኮ ለትራንስፖርት እንስጥሽ ብር፣ ለኤምባሲ ሜጃ ትራንስፖርት ምንድን ነው የሚያስፈልገው? 3 ወር ሙሉ ቁጭ ለምን አልሽ? ጤነኛ ነሽ፣ ሙሉ አካል አለሽ። ለምን አልሰራሽም? ምን አልሽ? 3 ወር ሙሉ ጤነኛ ነሽ፣ ሙሉ አካል አለሽ። ለምን አልሰራሽም? አይዲሽ ሰራልሻለሁ። እንደዚህ አይነት ስላለኝ ነው እንደዚህ ስላለኝ ነው።
ተቀመጭ ያዲሽ እሰራልሻለሁ እንደዚህ እንደዚህ አይነት ስራ ትሰራለሽ ስላለኝ ነው እንጂ ምን መቀመጥ ፈልጌ አይደለም። እሺ የኤምባሲ ሜጃ ትራንስፖርት ስንት ነው የምትፈልጊው? እኔ እንጃ እኔ አላውቅም። እኔ የማውቅ ነገር ሙባረክ የትራንስፖርቷን ቻላት ኤምባሲ የምትሄድበትና የሚያስፈልገውን ገንዘብ አይ አቢባ እሺ የትራንስፖርት ህዝብ ዳለበት እንዴ? አይ አቢባ እንዴ እኮ ራሱ ይቻላ ያው ቻል እያልኩት እኮ ነው። ህዝብ ዳለበት ኤምባሲ ለመክሰስ የትራንስፖርት የላትም ቻል አሁን ማለት ነው ኤምባሲ የምትሄድበትና ለመፍትሄ ለመፈለግ ነው መጣት አይደል? ማስረጃ አምጪ እንደዚህ አምጪ አልሸኝ። እኔ ባሌ ስለሆነ ማስረጃ አስቀምጫ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም የትም አልሄድም አይደም ችግር የለውም። ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ ልጅ አንድ ነገር ብትሆን ባንተ ነው። ምን ሆነ በኔ? ያው ራሴን ነው የማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት። እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀድቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ። ቤቱን ቶሎ በል፣ ኃላፊነት አለ ግዴታ ነው። እንጂ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ ፖሊስ። ይጠበሳሉ፣ ሳያማክሩን የፈለጉትን ያደርጋሉ። ከዛ መተው እኛ ላይ ሪኮርድ ስላደረግኩ ችግር የለውም። ህዝቡ እዳለበት እንዴ? ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣችሁት ህዝቡ አዋጥቶ ኢቃማ እንዲያሰራ ነው። ለሷ የለም የጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ነው አናደርግም። መርየም ምንድን ነው የምትፈልጊው? እሺ ነይ ነይ፣ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይህንን እያላችሁ ብቻ አስፈራሩ። በረኪና ጠፋለሁ እንዲ ምንላለ። አንተ በቃ ለምን እሺ ብለህ ኢቃማዋን አታሰራላትም? በራስ ኪሳራ ይሁን በቃ አሰራላት። ሙባረክ ትችላለህ አይደል? አቅሙ አለ አይደል? ለፈጣሪ ብለህ ካሰራላት በዚህ እና ሚስት ጉዳይ ጋር ሶስተኛ አካል አላስገባም። ሁለቱም ብቻ ተነጋግረው ችግራቸውን እንዲፈቱ ነው። እሺ ውዶቼ ቆይ ሪኮርድ እያደረገችልኝ በቃ ሙባረክ አንተ ተጎዳና አሰራላት። እያወራሃት ነው። በህዝብ ምክር ለሚሰራላት ራሱ ሙባረክ ያሰራላት። ይህን ልጁን በሆዷ ሳትይዝ አትቀርም፣ እያቅለሸለሻት ነው። ስለዚህ የባልነት ግዴታ ሆኖ ያሰራላት። አለቀ። ሳታማክሩን ትጣበሳላችሁ፣ ስትጣሉ ትመጣላችሁ ቲክቶክ ላይ ሁላችሁም። ፈረደበት የኢትዮጵያ ህዝብ፣ የኢትዮጵያ ህዝብ ይፍረደኝ እያላችሁ ሚዲያ ላይ ትመጣላችሁ። እሺ ታረቁ። እሺ ውዶች ይኸው እየሞከርን ነው እኮ። አንተ ሙባረክ ስልክ ይዘህ ነው የማትመልሰው? በቃ አንተ አሰራላት። ልጅክንም በሆዷ ይዛ ሊሆን ይችላል። አስመርምራት፣ አሰራላት። እናቱ እኔ የፈለገ ነገር ለምን ሰማይና ምድር አይደባለቅም? ገባሽ? ስሜ እንደዚህ ጠፍቶ በውሸት ማለት ነው። ውሸት መሆኑን ውሸት እኔ ጋር ውሸት ነው። ይሁን ኢትስ ኦኬ። አንተ ተጎዳ ምንድን ነው የምጎዳው? ወርቄን ከእጄ ወጥቶ ሸጦ በልተዋል። 19,000 ድርሃም ተቀብሎኛል። ያለችውን ካላስተካከለች አላቃተም ነው የምልሽ። ለመጨረሻ ማለት ነው። ለምን እዚህ ጋር አንገቴ ላይ ብላ አይገባም? ምን ችግር አለው? በእውነት ብሞት ስሜን በላሽታ እንደገና። ኧረ አንተ ገንዘብ ነው ስሜን ያጠፋችው በቃ
ስሜን ያጠፋችሁ አንድ ነገር ልንገርሽ ሀቢባ፣ አንድ ነገር ልንገርሽ ሰው ስም በማጥፋት እርዳታ ማግኘት ሙድ ስለሆነ ነው። ስለዚህ በቃ አንድ ነገር ልንገርሽ፣ አትሊስት የሆነ ጊዜ አብራችሁ አሳልፋችኋል። ሳምንት አንድ ቤት አብራችሁ ስለ አይዲዋ ልንገርሽ ሀቢባ። ኦኬ እሺ፣ አይዲዋ እኮ እስከ ዛሬ ድረስ አልቆመም። ታምኛለሽ? የአይዲዋ ጉዳይ እስከ ዛሬ ድረስ አልቆመም ብለሽ ታምኛለሽ? ተጀምሮላት ስሚኝ፣ እኔ ዱባይ ነው ያለሁት። ወላሂ የፈለገ አካል መጥቶ ይጠይቀኝና ይየው አስገብቼላት ሬጀክት 2 መጥቶ 3ኛ ላይ ፖሊስ ክሊራንስ ተጠይቃ ውክልና ኤምባሲ ላይ ጓደኛዬን ሰጥቻት፣ የጓደኛዬን ቁጥር ሰጥቻት፣ ጓደኛዬን በእናት ባለቤቴ ናት እንትን ውክልና ውሰድና ያለውን ነገር ጨርስላት ብዬ እያጨረስኩላት ከሆነሳ ምን ትያለሽ? 3100 ድርሃም ወላሂ ልአዚም ነው የምልሽ ከፍዬላት፣ የመንግስት ማለት ነው ከፍዬላት፣ ፖሊስ ክሊራንስ ተጠይቆ ፖሊስ ክሊራንሱ ለልጁ ሰጥቼው 3100 ለልጁ ሰጥቼው እንዲጨርስላት ልጁ በቀደም ራሱ ስንጣላ እኔን ጠይቅኝ፣ በቃ እናንተ ተረጋጉ፣ አንቺም ተረጋጊ፣ እሱም ይረጋጋ፣ እኔን ጠይቅኝ፣ ካሁን በኋላ ስለ አይዲሽ ጉዳይ እኔን ጠይቅኝ፣ እሱን አትጠይቂው ብሎ ነግሯታል። ታውቃለች፣ ጓደኛዬ ነው፣ አብረን ነው ስራ እየሰራን ያለ ነው። የኔና የእሱ ካምፓኒ ነው፣ አብረን ሁሉን ነገር በእኛ ስም ነው። ሁሉን ነገር እንዲጨርስ ውክልና ለሱ ቆየው ከሰጠሁት ማለት ነው። እሱ እየጨረሰላን ነው። ምን ትያለሽ?